ሰሞኑን የተለያዩ ሶሻል ሚዲያዎች ላይ ሚፓስ ስለተባለ ኤክስቼንጅ ብዙ ይወራለት ሰምታችሁ ሊሆን ይችላል። ይሄ ፕሮጀክት ላይ በጣም ብዙ ሰዎች ገንዘብ እየሰሩበት ነው። ነገር ግን አብዛኞቻችሁ እንዴት አድርጋችሁ መስራት እንደምትችሉና እንዴት አድርጋችሁም ደግሞ ወደፊት ያላችሁን ኦፖርቹኒቲ ማሳደግ እንደምትችሉ እነሱ ያልነገሯችሁን በዚህ ቪዲዮ ሙሉ ነገሮችን ዘርዝሬ እነግራችኋለሁ። ስለዚህ ኤክስቼንጅ እንዴት አድርጋችሁም ደግሞ ስራዎቹን መስራት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ይህም ቪዲዮ ሁላችሁም ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ አዲስ የሆናችሁ መጨረሻ ላይ ከወደዳችሁ ሰብስክራይብ ታደርጉናላችሁ። አሁን እንዴት አድርጋችሁ ሚፓስ ፕሮጀክት ላይ እንዴት መስራት እንደምትችሉ በዚህ ቪዲዮ ላሳያችሁ። ኦኬ ሊንኩን ከስር ዲስክሪፕሽን ላይ ወይም ደግሞ የኮመንት መጀመሪያ ላይ ታገኙታላችሁ። ሊንኩን ስትነኩት ቀጥታ ወደ ቴሌግራም ቻናል ላይ ይወስዳችኋል። የአፕሊኬሽኑ ሊንክ እዛ ላይ አስቀምጬላችኋለሁ። እንዲሁም ደግሞ ቦነስ የምታገኙበትንም ሊንክ እዛ ላይ አስቀምጬላችኋለሁ። $7 ወይም ደግሞ 1 MSC የሚሰጣችሁን ቦነስ ኮድ ማለት ነው። ሶ የአፕሊኬሽኑ ሊንክ እዚህ ጋር ዳውንሎድ የምትለዋን እሷን ክሊክ ታደርጉታላችሁ። ቀጥታ ወደ ብራውዘራችሁ ይወስዳችኋል። ከዛ በኋላ እዛ ላይ ሬጂስተር ታደርጋላችሁ ማለት ነው። ሶ እንደዚህ አድርጎ ካመጣላችሁ በኋላ እዚች ጋር የምታስገቡትን ኢንፎርሜሽኖች ታስገባላችሁ። የመጀመሪያው ኢሜይላችሁን ታስገባላችሁ። በመቀጠል ቬሪፊኬሽን ኮድ ትልካላችሁ። ማለትም እዚህ ጋር ጌት ኮድ የምትለዋን እሷን ክሊክ ስታደርጉት ቬሪፊኬሽን ኮድ ይገባላችኋል ወደ ኢሜይላችሁ። ከዛ እሱን ኮድ እዚህ አምጥታችሁ ፔስት ታደርጉታላችሁ ማለት ነው። በመቀጠል እዚህ ጋር ፓስወርዳችሁን የእናንተን ማትረሱትን ፓስወርድ ታስገባላችሁ። ከዛ እዚህ ጋር ሪፈራል ኮድ ይጠይቃችኋል። ሪፈራል ኮድ ራሱ ሊያስገባላችሁ ይችላል። ወይም ደግሞ እዚች ጋር ቦነስ ኮድ ያልኳችሁን እዚች ጋር እችኛውን ኮፒ ታደርጉትና እዛ ላይ ፔስት አድርጋችሁ ሬጂስተር ታደርጋላችሁ ማለት ነው። ከዛ በኋላ ነው $7 ወይም ደግሞ 1 MSC የሚሰጣችሁ ማለት ነው። ሶ እንደዚህ አድርጋችሁ ከጨረሳችሁ በኋላ እዚች ጋር ተርምስ ኤንድ ሰርቪስ የምትለዋን እሱን ቲክ ታደርጉትና ሬጂስተር የሚለውን ክሊክ አድርጋችሁት ሬጂስተር ማድረግ ትችላላችሁ ማለት ነው። በመቀጠል ከፈለጋችሁ ደግሞ እዚች ጋር ሚፓስ የሚለውን ዳውንሎድ ማድረግ ትችላላችሁ አፕሊኬሽኑ ማለት ነው። እዚህ ጋር ዳውንሎድ የምትለዋን እሷን ክሊክ ታደርጉታላችሁ። ሶ ክሊክ ካደረጋችሁት በኋላ እዚህ ጋር አማራጮችን ያመጣላችኋል። አፕ ስቶር፣ ጎግል ነው ወይም ደግሞ አንድሮይድ ወይም ደግሞ QR ኮድ ስካን ነው የምትፈልጉት የሚለውን አማራጭ ያመጣላችኋል። እናንተ የምትጠቀሙትን ስልክ እሱን ዲቫይስ ትመርጣላችሁ። ከዛ በኋላ እንደዚህ ያመጣላችኋል። አፕሊኬሽኑን ኢንስታይል ታደርጉታላችሁ። ኢንስታይል ካደረጋችሁት በኋላ እኔ አሁን ወደ አፕሊኬሽኑ ልሂድና ላሳያችሁ ማለት ነው። ሶ አፕሊኬሽኑ ላይ ከገባችሁ በኋላ እዛ ላይ ሬጂስተር ያደረጋችሁትን እዚህ ላይ ሎጊን ታደርጋላችሁ። ወይም ደግሞ አፕሊኬሽኑን ዳውንሎድ አድርጋችሁ ሬጂስተር ማድረግ ትችላላችሁ። በመቀጠል ቬሪፋይ ማድረግ አለባችሁ አይዴንቲቲያችሁን። ቬሪፋይ ካላረጋችሁ ምንም ስራ መስራት ስለማትችሉ ማለት ነው። ሶ ቬሪፊኬሽን ላይ ከገባችሁ በኋላ እንደዚህ ያመጣላችኋል። KYC ቬሪፊኬሽን ላይ ሶ ላስት ኔም ይላችኋል። እዚህ ጋር የፋዘራችሁን ኔም ታስገባላችሁ። በመቀጠል ደግሞ እዚች ጋር ፈርስት ኔም የሚለውን የእናንተን ስም ታስገባላችሁ ማለት ነው። ስለዚህ እኔ የራሴን እዚች ጋር አስገባለሁ። ከዛ ጀንደር ላይ እዚች ጋር ሜል ኦር ፊሜል የሚለውን እሱን እናንተ ትመርጣላችሁ፣ ሴት ወይም ደግሞ ወንድ ከሆናችሁ ማለት ነው። ሶ እኔ ሜል የሚለውን ያደርግና ወደ ታች ስክሮል አደርጋለሁ። እዚች ጋር እናንተ የምታስገቡትን ዶክመንት ትመርጣላችሁ። እዚህ ጋር ናሽናል አይዲ ነው፣ ፓስፖርት ነው ወይስ ድራይቪንግ ላይሰንስ ነው የሚለውን ሶ እኔ ናሽናል አይዲ የሚለውን ሰሌክት አደርገውና እዚህ ጋር አይዲ ነምበር ይጠይቀኛል። የናሽናል አይዲያችሁን ነምበር እዚህ ጋር ታስገባላችሁ። ሶ እኔ የናሽናል አይዲን ነምበር እዚህ ጋር አስገባለሁ። ፎቶም አንስታችሁ ስለምትልኩ ማለት ነው። እዚህ ጋር አይዲያችሁ ላይ ያለውን ነምበር በስትክክል ታስገባላችሁ። ሶ እኔ ራሴን አስገባለሁ። በመቀጠል እዚህ ጋር ፎቶ አንሱት እያለ ነው። ስለዚህ እዚህ ጋር ፐርሚሽን እየሰጠን ነው አለው እንለዋለን። ሶ አይዲያችንን ብራይት በሆነ ቦታ ወይም ደግሞ በደንብ የሚታይ ቦታ ላይ አድርገን ፎቶ እናነሳዋለን፣ በኳሊቲ ባለው ካሜራ ማለት ነው። ሶ ፎቶ እናነሳውና ፍሮንቱን ልከለታለን ማለት ነው። በመቀጠል ደግሞ እዚች ጋር ባክ ሳይድ የሚላል ከጀርባውን ደግሞ ፎቶ እናነሳዋለን ማለት ነው። ምንም ብለር ምናምን መሆን የለበትም። በስኬሉ እኩል አድርጋችሁት ፎቶ ማንሳት አለባችሁ፣ ወዲያው እንዲቀበሏችሁ ከፈለጋችሁ ማለት ነው። ስለዚህ እንደዚህ በዚህ መልኩ ፎቶ አነሳውና ከታች እዚች ጋር ተርምስ አለው። እዚች ጋር እዚችኛዋን ቲክ ታረጉታላችሁ። ቲክ ካረጋችሁት በኋላ ኔክስት ትሉታላችሁ ማለት ነው። ቼክ ያደርገዋል። ሶ ትንሽ እንጠብቀዋለን። ሶ እዚህ ጋር ፐዝል እየጠየቀን ነው። እዚች ጋር ፐዝሏን እቺን ወደዚህ ስዋይፕ በማድረግ ኮንፈርም ታረጉታላችሁ ማለት ነው። ከዛ ሪሎድ ያደርጋል። በመጨረሻም ሰብሚትድ ሰክሰስፉሊ ይላችኋል። ከዛ በኋላ ደግሞ
ፌስ አይደንቲቲ ይጠይቃችኋል ማለት ነው እናንተ መሆናችሁን ለማረጋገጥ። ሰው ባይናንስ አካውንት ስትከፍቱ ወይም ደግሞ እንደዚህ ባይቢት ስትከፍቱ እነሱን ታቁታላችሁ። እዚች ጋር ፌሳችሁን ታስገባላችሁ በስትክክል። ከዛ እዚህ ጋር ሮቦቷ የምትናገረውን ነገር በስትክክል እናንተም ታረጋላችሁ ማለት ነው። ሰው እንቅስቃሴ አድርጉ ስትል እንቅስቃሴ ታረጋላችሁ። በመቀጠል ራሱ ስካን አድርጎ ይጨርሳችኋል። ከዛ እዚህ ጋር ድጋሚ ፐዝል ይመጣላችኋል። እሱን ስዋይፕ በማድረግ በትክክለኛው ቦታ ላይ ታረጉትና ቬሪፋይ ታረጉታላችሁ። በመቀጠል ስካን ያደርገዋል ፌሳችሁ ማለት ነው። ሰው እዚህ ጋር ጨረሳችሁ ማለት ነው። አይደንቲቲ ቬሪፊኬሽን ኮምፕሊትድ ይላል። ስለዚህ ትመለሱና እዚች ጋር ከ24 ሰዓት በኋላ ሪዛልቱን በኢሜይላችሁ ይልካሉ ማለት ነው። ቬሪፋይድ ልትሆኑ ትችላላችሁ ወይም ደግሞ ካልሆናችሁም ደግሞ ድጋሚ ቬሪፋይ ታረጉታላችሁ ማለት ነው። በኳሊቲ ባለው ካሜራ ፎቶ አንስታችሁ ነው መላክ ያለባችሁ። ሰው ከተመለሳችሁ በኋላ ምንድነው የምትሰሩት የሚለውን ነገር ደግሞ ቬሪፋይድ ከሆነም በኋላ ተመልሰን መተን አሳያችኋለሁ ማለት ነው። እንደምትመለከቱት አሁን ምንም አይነት ነገር የለውም። ሪፈራል ኮድም አልሰጠኝም። ምንም ነገር የለውም። ሰራቸውንም ስራዎች ምንም የሚያሳየኝ ነገር የለም። ምንም ሪዋርድም አልሰጠኝም። ስለዚህ ቬሪፋይ እስከምንሆን እንጠብቀውና ከዛ በኋላ ቬሪፋይድ ከሆነም በኋላ ከዛ በኋላ አሳያችኋለሁ ማለት ነው። ኦኬ ኔክስት ዴይ ላይ ነው ቬሪፋይ ያረጉን። ሶ ቬሪፋይ ካረጉን በኋላ ደግሞ ያሉትን ነገሮች አሳያችኋለሁ። አንድ ኤምኤስሲ ሰጥተውናል። እሱንም ደግሞ ስቴክ ላይ ነው ያስገቡልን። ስቴክ ላይ እዛ ፋርም እንድናረገው ማለት ነው። እዚች ጋር 1 ኤምኤስሲ የሚል አለ እዚች ጋር ማለት ነው። እሱን እዚች ጋር ስቴክ ላይ አስገብተውታል ማለት ነው። እሱ ላይ ደግሞ እንዴት ፋርም ማድረግ እንደምትችሉ ላሳያችሁ። እሱን ክሊክ ታደርጉትና እዚች ጋር ራሱ ነው አውቶማቲካሊ ነው እንትን ፋርም ያደርግላችሁ። ሶ እየገባችሁ ክሌም ታደርጋላችሁ። እዚች ጋር ከላይ እንደምትመለከቱት ባላንስ እየቆጠረልኝ ነው። ሶ እዚች ጋር ገብታችሁ ፋርም ማድረግ ትችላላችሁ። ሌሎችንም ስቴክ ማድረግ የምትፈልጉ ጨምራችሁ ስቴክ ማድረግ ትችላላችሁ። ሶ እዚህ ጋር እንደምትመለከቱት ጎቱ ስቴክ የሚለውን ክሊክ ሳደርገው እዚህ ጋር እንደምትመለከቱት ኢትዮጵያ ውስጥ ይሄን ያህል ፋርም እየተደረገ ነው ያለው። ስለዚህ ኔትወርክ ስቴክ አማውንት ይሄን ያህል ነው ኢትዮጵያ ውስጥ ማለት ነው። ስለዚህ መለስና አሳያችኋለሁ ማለት ነው እንዴት አድርጋችሁ ክሌም ማድረግ እንደምትችሉ። ኦኬ ስቴክ ያደረጋችሁትን እንዴት አድርጋችሁ ነው ክሌም የምታደርጉት? እዚች ጋር 1 ኤምኤስሲ የሚለውን እሱን ክሊክ ታደርጉታላችሁ። ክሊክ ስታደርጉት ወደዚህ ፔጅ ያመጣችኋል። ሶ እዚህ ጋር የናንተ ፋርም እያደረገላችሁ ነው። ክሌም ስታደርጉ እዚህ ጋር ወደ ታች ላሳያችሁ። እዚህ ጋር ክሌም ሪዋርድ የሚለውን እሱን ክሊክ ስታደርጉት እዚህ ጋር ያላችሁን ባላንስ ክሌም ታደርጉታላችሁ ማለት ነው። 12% ፋርም ያደርግላችኋል ማለት ነው። ሶ እዚህ ጋር ክሊክ ታደርጉትና ክሌም ታደርጉታላችሁ። ኮንፈርም ዊዝድሮል የሚለውን እሱን ክሊክ ታደርጉታላችሁ። ከዛ ፕሮሰስ ያደርግላችኋል። ሶ እዚህ ጋር ኮንፈርም ታደርጉታላችሁ። ሶ ኮንፈርም ካደረጋችሁ በኋላ እዚህ ጋር ፓስወርድ ይጠይቃችኋል። መጀመሪያ ላይ ክሬት ስታደርጉ አካውንታችሁ የምታስገቡትን ፓስወርድ ማለት ነው። እሱን ታስገቡትና እዚህ ጋር ኮንፈርም ታደርጉታላችሁ። ሶ ትንሽ እንጠብቀዋለን። ሶ እንደምትመለከቱት ሰክሰስፉል ብሎናል። ያ ማለት ዊዝድሮል ሰክሰስፉል ያ ወደ ዋሌታችን ገብቷል ማለት ነው። ስቴክ ያደረግነው ሰው ራሱ ነው ስቴክ የሚያደርግላችሁ። አሁንም ዝም ብሎ ነው ስቴክ የሚያደርግላችሁ። እናንተ የገባችሁ በየሰዓቱ በየጊዜው ክሌም ማድረግ ነው ማለት ነው ከናንተ የሚጠበቀው። ሰው ክሌም እያደረጋችሁ ፋርም ታረጋላችሁ ማለት ነው በደንብ። ሰው ይሄ ባላንሳችን ግዴታ አንድ መሙላት አለበት። አንድ ኤምኤስሲ ዊዝድሮ ለማድረግ ከዚህ ወደ ባይናንስ ወደ ኦኬክስ ዊዝድሮ ለማድረግ ግዴታ ከአንድ በላይ መሆን አለበት ማለት ነው። እኛ 0.5 ነው ያለን። ሰው ያሉትን ስራዎች ደግሞ በደንብ አሳያችኋለሁ። ከዛም በላይ መስራት ትችላላችሁ። በደንብ አድርጋችሁ መስራት ትችላላችሁ። አንዱ በኔ ሪፈራል እንኳን የገባው ከ$200 በላይ የሰራ ልጅ አለ። እሱንም ደግሞ ቴሌግራም ላይ ሼር አደርጋችኋለሁ። ሰው እዚች ጋር ዴይሊ ቼኪን ስታረጉ ደግሞ እዚች ጋር ዴይሊ ቼኪን የምትለዋን ክሊክ ስታደርጉት እዚህ ጋር እንደዚህ ያመጣላችኋል። እዚህ ጋር ወርዶች አሉ በሃይድ የተቀመጡ ወርዶች ማለት ነው። እነዚህ ወርዶች እዛው ላይ መሙላት ነው ከናንተ የሚጠበቀው። እዚች ጋር ኢንሃንስ የሚል አለ። እሱ መጀመሪያ ላይ ኢንሃንስ የሚለውን ክሊክ አደርጋለሁ። ሶ እዚህ ጋር ላይፍ የምትለዋን ክሊክ አደርጋታለሁ። ሶ እንደምትመለከቱት እዚህ ጋር ቼኪን እንዳረግ አደረገኝ ማለት ነው። እዚች ጋር ክሊክ ታደርጉትና ቼኪን ታደርጋላችሁ ማለት ነው። ዴሊ ቼኪን ስታደርጉ እንደዚህ ነው ወርድ ያመጣላችኋል። እሱ ወርድ ከጻፋችሁ በኋላ ዴሊ ቼኪን ማድረግ ትችላላችሁ ማለት ነው። ፓስወርዴን አስገባለሁ።
እዚች ጋር ሪሎድ እያደረገ ነው። ትንሽ ጠብቀዋለሁ። ከዛ ወደ ባላንስ ይገባል ማለት ነው። ኖቲፊኬሽን ገብቶልኛል። ያ ማለት ባክ ቱ ሆም እያለኝ ነው። እዚህ ጋር ሰክሰስፉል ብሏል። ወደ ባላንሳችን ገብቷል ማለት ነው። እንደዚህ እያደረጋችሁ ነው እዚህ ጋር ፋርም የምታረጉት ማለት ነው። ሌላኛው ደግሞ እነዚህ ሁለቱን አማራጮች አሳይቻችኋለሁ እንዴት መስራት እንደምትችሉ ያሉትን ነገሮች። ሌላኛው ደግሞ በሪፈራል ነው። በሪፈራል ደግሞ የምታገኙትን ምን ያህል እንደሆነ ማሳያችኋለሁ ማለት ነው። በመቀጠል እዚች ጋር የእናንተን ሪፈራል ኮድ ይሰጣችኋል ማለት ነው። ይሄ ሪፈራል ኮድ ለጓደኞቻችሁ ስትጋብዙ ለእናንተ 0.1 ኤምኤስሲ ሪዋርድ ይሰጣችኋል ማለት ነው። ያ ማለት $0.5 ወይም ደግሞ 0.7 ዩኤስ ዶላር ማለት ነው። ስለዚህ በጣም ብዙ ነው። በአንድ ሰው ይሄን ያህል ማለት በጣም ብዙ ነው። ሚኒመም ራሱ 10 ሰው ብትጋብዙ ከ1000 ብር በላይ ትሰራላችሁ ማለት ነው። 10 ሰው ማለት ያው ወደ $7 አካባቢ ማለት ነው። በጣም ብዙ ነው። ይሄኛው ኤክስቼንጅ በጣም አሪፍ ነው፣ በኢንቪቴሽን የሚሰጠው ማለት ነው። ኢንቫይት ስታረጉም ደግሞ በጣም ብዙ ሪዋርዶችን ታገኛላችሁ ከዚህ አፕሊኬሽን ማለት ነው። እዚህ አፕሊኬሽን ላይ ያሉ ስራዎች እነዚህ ናቸው። ወደፊት ደግሞ ሌሎች ስራዎችንም ያመጣሉ። ምክንያቱም አዲስ ኤክስቼንጅ ስለሆነ እንደዚህ አይነት በጣም ብዙ ሪዋርዶችን የሚያደርጉት አዲስ ኤክስቼንጅ ስለሆነ ነው። በደንብ ራሳቸውን ለማስተዋወቅ ስለሆነ ነው። እንዴት አድርጋችሁ ነው ደግሞ ዊዝድሮ የምታደርጉት የሚለው ነገር ደግሞ እዚህ ጋር ከታች ኤክስፕሎር የምትለው አለች እዚህ ጋር ማለት ነው። ኤክስፕሎር የምትለውን ክሊክ ታደርጉታላችሁ። አሁን ዊዝድሮ ማድረግ አልችልም 0.5 ኤምኤስሲ ስለሆነ ማለት ነው። 0.5 ኤምኤስሲ ስለሆነ ዊዝድሮ ማድረግ አልችልም። ነገር ግን ከ1 ጀምሮ ዊዝድሮ ማድረግ ትችላላችሁ። እዚህ ጋር ኤክስፕሎር የምትለውን ክሊክ ካደረጋችሁ በኋላ ወደ ዌብሳይት ያመጣችኋል። ወደ ዌብሳይት ካመጣችሁ በኋላ እዚህ ጋር ጎቱ ሬጂስተር የምትለውን ክሊክ ታደርጉታላችሁ። በመቀጠል እዚህ ጋር ሬጂስተር የሚለውን ክሊክ ካደረጋችሁት በኋላ እዚህ ጋር ፐዝል ያመጣላችኋል። እሱን ወደዚህ ጋር ስዌፕ ታደርጉታላችሁ። ከዛ ወደ ፓስ ይመልሳችሁና እዚህ ጋር ኮንፈርም እንድታደርጉ ይጠይቃችኋል። እዚህ ጋር ኮኔክት ታደርጉታላችሁ። አውቶራይዝ ሰክሰስፉል ይላችኋል። አውቶራይዝ አድርጎታል ማለት ነው። ወደ ብሮዘራችን እንመለሳለን። እንደምትመለከቱት ኦኬ እንለውና እዚህ ጋር ባይናንስ ሴል ኦፕሽን አለው። ያ ማለት የተለያዩ ኤክስቼንጆች ላይ ታቁታላችሁ። ባይናንስ ኦኬክስ የተባሉ ኤክስቼንጆች ላይ ልክ እንደ ፒ2ፒ ማለት ነው። እዚች ጋር የተለያዩ የሚሸጡ የሚገዙ ሰዎች አሉ። እናንተ ከፈለጋችሁ መግዛት ትችላላችሁ፣ ከፈለጋችሁ ደግሞ መሸጥ ትችላላችሁ። አድሶችንም ደግሞ እንደነዚህ ሰዎች ፖስት ማድረግ ትችላላችሁ። እዚህ ላይ ስራ መስራት ትችላላችሁ ራሳችሁ ማለት ነው። አዶችን እንደነዚህ ሰዎች እናንተም እንደዚህ አይነት አድ ፖስት እያደረጋችሁ እየገዛችሁ እየሸጣችሁ መስራት ትችላላችሁ። እዚህ ጋር ባይ የምትለዋን ክሊክ ስታደርጉ ደግሞ መግዛት ትችላላችሁ ከፈለጋችሁ ማለት ነው፣ ገዢዎች ከሆናችሁ ማለት ነው። ምሸጡ ከሆነ ደግሞ እዚህ ጋር ሴል የምትለዋን ክሊክ ታደርጉትና ያላችሁን ኤምኤስሲ ትሸጣላችሁ ማለት ነው። እዚች ጋር የሚገዙ ሰዎች አሉ እዚህ ጋር እንደምትመለከቱት ማለት ነው። ለምሳሌ እዚህኛው ሰውዬ ጋር ላሳያችሁ። ፔመንት ሜቴዷቸው ይሄው እንደምትመለከቱት ባይናንስ አለ፣ ባይቢት፣ ቢትጌት፣ ኦኬክስ ፋስት የሆነ እንትን ነው ፔመንት ነው የሚከፍሉት ማለት ነው። ፋስት ናቸው። እዚህ ጋር ሴል የምትለውን ክሊክ ታደርጉታላችሁ። ሴል ስትሉ እዚህ ጋር አድ ፔመንት ይላችኋል። እሱን ክሊክ ታደርጉትና እዚህ ጋር ፔመንት ሪሲቪንግ አድሬስ የምትለውን ክሊክ ታደርጉታላችሁ። ከዛ እዚህ ጋር ሴሌክት ከረንሲ የሚለውን እሱን ክሊክ ታደርጉታላችሁ ማለት ነው። ሴሌክት ከረንሲ የሚለውን ክሊክ ካረጋችሁት በኋላ ዩኤስዲቲን ትመርጡታላችሁ። ዩኤስዲቲ ካረጋችሁት በኋላ እዚህ ጋር ስማችሁን ያመጣላችኋል። ኤክስቼንጁን ስከፍቱ ያመጣ የከፈታችሁበትን ስም ማለት ነው። ከዛ እዚህ ጋር ታይፕ ትመርጣላችሁ። እናንተ ቢኤስሲ ላይ አርጉት፣ ምክንያቱም ፊው በጣም አነስተኛ ስለሆነ ማለት ነው። ለነሱም አሪፍ ነው። አድሬስ እና እዚህ ጋር ኤክስቼንጅ ኔም ታስገባላችሁ። እዚች ጋር አድሬሱን ታመጡታላችሁ። እኔ አሁን ከባይናንስ ላይ ነው ማምጣት የፈለኩት። ስለዚህ ባይናንስ ላይ ሄደና የቢኤስሲ ዋሌት አድሬስን አመጣዋለሁ ማለት ነው። እዚች ጋር አድ ፈንድ የምትለዋን ክሊክ ታደርጉታላችሁ። አድ ፈንድ የምትለዋን ክሊክ ካረጋችሁት በኋላ እዚህ ጋር ዲፖዚት ኦን ቼን የሚለው አለ። እዚች ጋር እሱን ክሊክ ታደርጉታላችሁ። ክሊክ ካረጋችሁት በኋላ እዚች ጋር ዩኤስዲቲ የሚለውን ተመርጡታላችሁ ወይም ደግሞ ሰርች ታደርጉታላችሁ ማለት ነው። ዩኤስዲቲን ክሊክ ስታደርጉት እዚህ ጋር ኔትወርክ ያስመርጣችኋል። እዚህ ጋር ቅድም እንዳሳየዋችሁ ቢኤስሲ ወይም ደግሞ ቢኤንቢ ነው የሚሆነው። ስለዚህ
BEP20 የሚለውን እሱን ሴሌክት ታደርጉትና እችኛዋን ኮፒ ታደርጉታላችሁ። USDT BSC ኔትወርክ ማለት ነው። ስለዚህ አድሬሱን ኮፒ ካደረጋችሁ በኋላ እዚህ ጋር ፔስት ታደርጉታላችሁ። ፔስት ካደረጋችሁት በኋላ እዚህ ጋር ኤክስቼንጅ ላይ ትመርጣላችሁ። ባይናንስ ነው እኔ የተጠቀምኩት። ስለዚህ ባይናንስ የሚለውን ሴሌክት አድርገውና እዚህ ጋር ኮንፈርም አድርገዋለሁ ማለት ነው። እዚህ ጋር ሪሎድ እያደረገ ነው። እዚህ ጋር ፐዝሉን ስዊፕ አድርጋችሁት ቬሪፋይ ታደርጉታላችሁ ሁማን መሆናችሁን ለማወቅ ስለሆነ እዚህ ጋር ጎቱ አውቶራይዝ የሚል ይመጣላችኋል በተን። እዚህ ጋር ጎቱ አውቶራይዝ የሚለውን ክሊክ ስታደርጉት ወደ አፕሊኬሽኑ ይመልሳችኋል። እዚህ ጋር ኮኔክት እንድታደርጉ ይጠይቃችኋል። ኮኔክት የሚለውን ክሊክ ስታደርጉት አውቶራይዝ ሰክሰስፉል ይላችኋል ማለት ነው። ወደ አፕሊኬሽኑ ትመለሳላችሁ። ከተመለሳችሁ በኋላ ወደ ብሮዘራችሁ እዚህ ጋር እንደምትመለከቱት አድ ሆኗል ማለት ነው አካውንታችሁ ማለት ነው አድሬሳችሁ። ስለዚህ P2P ስትገበያዩ በዚህ መልኩ አድርጋችሁ በዚህ ፔመንት መቀበል ትችላላችሁ ማለት ነው። እንዴት መገበያየት እንደምትችሉ ማወቅ የምትፈልጉ ከሆነ ኮሜንት ላይ ፓርት 2 ያላችሁ ጻፉልኝ። ኔክስት ቪዲዮ ላይ ሰራላችኋለሁ። ይሄ ቪዲዮ እንዳይረዝምባችሁ ስለፈለኩ ነው። በቀጣይ ቪዲዮ ላይ እንገናኛለን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ፒስ አውት።